በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰውና ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውንና መከራውን አርቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሰን አደረሳችሁ። አምላካችን እግዚአብሔር ቢፈቅድና ቢወድ ቢረዳንም ዛሬ የምንማማርበት የትምህርት ርዕስ ኢይደንግጽክሙ ልብክሙ ልቡናችሁ አይደንግጥባችሁ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። ልቡናችሁ አይደንግጥባችሁ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የተመዘገበ የእግዚአብሔር ቅዱስ ቃል ነው። እንግዲህ መዝሙሩን መሰረት አድርገን ስለሆነ እየተማማርን ያለ ነው። ከጰራቅሊጦስ በኋላ የሚውለው ሁለተኛው መዝሙር ወረደ መንፈስ ቅዱስ ላይ ለሐዋርያት፣ በሐዋርያት ላይ መንፈስ ቅዱስ ወረደ። ወተናገሩ ከመዘ እሳት እንደ እሳት በእሳት አምሳል መንፈስ ቅዱስ ወረደ። ወተናገሩ በነገረ ኩሉ በሐውርት በአገሩ ቋንቋ ሁሉ ተናገሩ ይላል መዝሙሩ። የቅዱስ ያሬድ ድርሰት ነው ማለት ነው። ስለዚህ ለዚህ መዝሙር ደግሞ የተዘጋጁት ምንባባት የዮሐንስ ወንጌል ምዕራፍ 14 ቁጥር 1፣ ግብረ ሐዋርያት ምዕራፍ 2 ቁጥር 1፣ አንደኛ ዮሐንስ አንደኛ መልእክት ኤፌሶን 4:1፣ ሁለተኛ መልእክት ደግሞ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ያለው ነው ማለት ነው። ምስባኩ አረገ ውስተ አርያም ፄውዮ ከፄዋ ወውሃብ ከጸጋ ከለጓለ እመሕያው እስመ ይክህዱ ከመ ይድሩ የሚለው ነው። መዝሙር 67 ቁጥር 18 ላይ ያለው ነው። ምርኮን ማርከህ ወደ ሰማይ ወጣህ፣ ወውሃብ ከጸጋ ከለጓለ እመሕያው ጸጋንም ለሰው ልጆች ሰጣቸው፣ እስመ ይክህዱ ከመ ይድሩ ይመርቁ ዘንድ ይክዳሉና ነው የሚለው። እሱን በኋላ እናየዋለን። ኢይደንግጽክሙ ልብክሙ ልቡናችሁ አይደንግጥባችሁ። አምላካችን እግዚአብሔር 3 ዓመት ከ3 ወር ካስተማራቸው በ3 ዓመት ከ3 ወር ውስጥ ካስተማራቸው ትምህርቶቹ አንዱ ዛሬ የምናየው ልቡናችሁ አይደንግጥባችሁ የሚለው ትምህርት ነው። ይሄ ትምህርት ብዙ ነገሮችን ብዙ ቁም ነገሮችን ያዘለ ብዙ አጽናኝና አረጋጊ ተስፋ የሚሆኑ ቃላት የተደረደሩበትና የተቀመጡበት ትልቅ ትምህርት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በዚህ ዓለም ለመኖር እንዳልሆነ የዚህን ዓለም የሥራ ጉዞ ከጨረሰ በኋላ ወደ ባሕርይ አባቱ ወደ አብ እንደሚያርግ በሚያርግ ጊዜ ደግሞ ተከታዮቹ መረበሽና መደንገጥ እንደሌለባቸው መፍራት እንደሌለባቸው ሲያስረዳቸው እንዲህ ነው የሚለው፣ ኢይደንግጽክሙ ልብክሙ ልቡናችሁ አይደንግጥባችሁ። ይሄ ትልቅ ትምህርት ነው። ዓለም በብዙ ነገር ልቡናው ይረበሻል፣ ይደነግጣል። አንዳንዱ ጤና በማጣት ከጤና ማጣት የተነሳ ነገ ከነገ በኋላ ሞት ይወስደኛል፣ በሞት እነጠቃለሁ፣ በሞት እወሰዳለሁ በሚል ልቡናው ይደነግጣል። አንዳንዱ
ሕይወቱ አልሳካለት ብሎ የሚበለው በማጣት የሚጠጣው በማጣት የነገ ሕይወቱ ጨለማ ይሆንበትና የት እገባለሁ የት እደርሳለሁ ብሎ ይደነግጣል። አንዳንዱ ደግሞ የፖለቲካ ችግር ገጥሞት ከእንግዲህ በኋላ ከጊዜ በኋላ መኖር አልችልም፣ እገደላለሁ፣ ጠፋለሁ፣ ሞታለሁ፣ እሰደዳለሁ፣ ሀብቴ ይወረሳል፣ ንብረቴ ይወረሳል ብሎ ይደነግጣል። በዚህ ዓለም የምንደነግጥበት፣ የምንፈራበት፣ የምንሸበርበት ብዙ ነገር አለ። ዓለሙ በጠላት የተከበበ፣ በተንኮል የተከበበ፣ በሴራ የተከበበ ስለሆነ ማን ምን እንደሚደርስበት ስለማይታወቅ የሰው ልጅ በዚህ በክፉ ዓለም ሲኖር ሲፈራ፣ ሲደነግጥ፣ ሲሸበር ይኖራልና ያ ሁሉ እንዲጠፋለት፣ ያ ሁሉ እንዲወገድለት፣ ማመን ባለበት እንዲያምን፣ ማመን ያለበትን እንዲያውቅ፣ ያመነው ደግሞ የሚያሻግረውና ከዚህም የተሻለ ሌላ ዓለም ያለው እንደሆነ እንዲረዳ እንዲያውቅ ሲፈልግ ኢይደንግጽክሙ ልብክሙ ልቡናችሁ አይደንግጥ እመኑ በእግዚአብሔር ወእመኑ ብየ በእግዚአብሔር እመኑ ልቡናችሁ አይደንግጥ ብሎ ብቻ ተናግሮ አልቀረም። ማመን ባለብን ልቡናችን እንዳይደነግጥ የሚያደርግ ልቡናችን የሚያረጋጋ የሚያስጨንቀንን ነገር ሁሉ የሚያስወግድ የሚያጠፋ የሚያርቅ ኃይል ያለው ጽናት ያለው ብርታት ያለው እግዚአብሔር ስለሆነ ልቡናችሁ አይደንግጥባችሁ። እመኑ በእግዚአብሔር በእግዚአብሔር እመኑ ወእመኑ ብየ በእኔም እመኑ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ ብዙ ማረፊያ አለና ነው የሚለው። በአባቴ ቤት ብዙ ማደሪያ ብዙ ማረፊያ አለና ልቡናችሁ አይደንግጥባችሁ፣ በእግዚአብሔር እመኑ በእኔ እመኑ። እዚህ ላይ ነው እንግዲህ ብዙ ሰዎች ብዙ ጭንቀት ስላለባቸው የት ነው የምናርፈው? እንዴት ነው የምናርፈው? የት ነው የምናድረው? እንዴት ነው የምናድረው? እንዴት ነው የምንኖረው? ምንድነው የምንሰራው? ምንድነው የምንበለው? ሕይወታችን በዚህ ዓለም ያለውን ሕይወታችን እንዴት ነው የምንገፈው? እያሉ የሚጨነቁ የሚሳቀቁ በርካታዎች ስለሆኑ ከዚህ ወጥተው ከዚህ ተለይተው ማመን ያለባቸውን እንዲያምኑ መጠጋት ያለባቸውን እንዲጠጉ የሚያምኑት አካል ደግሞ ማረፊያና ማደሪያ ያለው እንደሆነ ሲነግራቸው ሲያስረዳቸው እመኑ በእግዚአብሔር ወእመኑ ብየ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ ብዙ የሥራ አይነት ብዙ የጥበብ አይነት ብዙ የእውቀት አይነት ብዙ የመኖሪያ አይነት አለ። በዚያ ትኖራላችሁ፣ አትጨነቁ። ብዙ ማረፊያም አላችሁ የምታርፉበት። እብለክሙ ከመ አነአውር እኔ እንደምሄድ እነግራችኋለሁ። ወአስተዳሉ ለክሙ ማኅደረ መካነ ቦታን አዘጋጅላችኋለሁ። ወአስተዳሉ ለክሙ መካነ ቦታን አዘጋጅላችኋለሁ። ካይበ እመጽእ ወእነሣክሙ ዳግመኛ እመጣለሁ እወስዳችኋለሁ። ከመ ተሃሉ አንትሙኒ ምስሌየ እናንተም ከኔ ጋራ ትኖሩ ዘንድ ብሎ ይናገራል። እንግዲህ ትልቁ ቁም ነገር እንዳንደነግጥ የሚያደርገን ይሄ ነው። የመጀመሪያው እንዳይደነግጡ የታዘዙት ሐዋርያት ናቸው። ሐዋርያት መድኃኔዓለም ክርስቶስን በብዙ መንገድ ተከትለውት ነበረ። ብዙዎቹ እስከ ትንሣኤ እስከ ዕርገት ድረስ ይሾመናል ይሸልመናል በሚል ስሜት ይከተሉት ስለነበረ አሁን እኔ እንግዲህ አርጋለሁ እያለ ሲነግራቸው ታዲያ እሱን ብለን ነበር የተከተልነው። የማይሾመን የማይሸልመን የማያስተዳድረን የማይመራን ከሆነ ወደፊት ወዴት ነው ምን ሄደው? ምንድነው የምንሰራው? የት ነው የምንገበው? ምን ማረፊያ አለን? የነበረችንን ስራችን ሁሉ ትተን መተናል፣ ወጥተናል። ከዚህ በኋላ ወዴት ነው ምን ሄደው የሚል የሚያስጨንቅ መንፈስ ስለነበራቸው ሹመት ሽልማት ይቀርብናል ብላችሁ አትቸገሩ፣ አትደንግጡ። የምትሾሙበት የምትሸለሙበት ብዙ ቦታ ብዙ ማረፊያ ብዙ ማደሪያ አለ። እንደገና ደግሞ የሚወደኝ ቢኖር ትእዛዜን ይጠብቅ
ብሎ ተናግሮ ስለነበረ ፍቅራችን ባይጸና ዓለም ሲያስቸግረን ይህን ፍቅር ብንተወው የት ነው የምንደርሰው ብለው ይጨነቁ ስለነበረ በአባቴ ቤት ብዙ ማረፊያ አለ ማለት ብዙ ገድል አለ። በብዙ መንገድ የእግዚአብሔርን መንግሥት የምትወርሱበት፣ እኔን የምትወዱበት፣ እኔን የምትገልጹበት ብዙ መንገድ አለ። ብዙ ትሩፋት አለ። በብዙ መንገድ መግለጽ ትችላላችሁ። ሌላው ደግሞ እኔን ምሰሉ፣ እኔ ዓለምን ድል እንደነሳሁት እናንተም ዓለምን ድል ንሱት ብሏቸው ስለነበረ እሱ ዓለምን ድል የነሳው በመስቀል ላይ ተሰቅሎ ሙቶ ነው። እኛ ይህን ባናደርገው ባንሞት መከራ ባንቀበል ከሱ እንለያለን ብለው ይፈሩ ስለነበረ ሌላ ብዙ ተዋልጦተ ገድል አለ። በብዙ መንገድ የእግዚአብሔር መንግሥት ትወርሳላችሁ። ለማንኛውም ነገር ግን ሰማዕትነትን እንድትፈጽሙ የጀመራችሁትን እንድትጨርሱ እስከ መጨረሻው ድረስ እንድትጸኑ በእኔ እመኑ በአባቴም እመኑ ብሎ መፍራት፣ መደንገጥ፣ መሸበር እንደሌለባቸው መድኃኔዓለም ክርስቶስ ነገራቸው ነው የሚል። እንግዲህ በዓለም ያለ ሰው አትደንግጡ ይላል እንጂ እንዳይደነግጡ የሚያደርግበት ስልጣንም መብትም ቦታም ሁኔታም የለውም። ብዙዎቻችን ሰዎች እንዳይደነግጡ እንዳይረበሹ እንዲጽናኑ እናስተምራቸዋለን፣ እንመክራቸዋለን። ከማስተማር ከመምከር የዘለለ ግን ጭንቀታቸውን ማስወገድ፣ ሁኔታቸውን ማመቻቸት፣ ችግራቸውን ማስወገድና ለችግራቸው መፍትሄ መስጠት ብዙዎቻችን አንችልም። መድኃኔዓለም ክርስቶስ ግን እንዳትደነግጡ ሲል ባይደነግጡ ባይሸበሩ በሚቀጥለው ሁኔታ ሌላ ዓለም እንዳላቸው እያሳያቸው ነው። ያን ደግሞ ማድረግ ይችላል። አትደንግጡ ካለ በኋላ ምን ያስደነግጣቸዋል? ያጣችሁት ይሄ ከሆነ በአባቴ ቤት ብዙ ማደሪያ ብዙ ማረፊያ አለ። ስለዚህ የማረፊያ ጉዳይ ከሆነ ያስጨነቃችሁ አለ፣ የማደሪያ ጉዳይ ከሆነ ያስጨነቃችሁ አለ። ለምን? እኔ እሄዳለሁ፣ ቦታ አዘጋጅላችኋለሁ። ማደሪያ ማረፊያ ቦታ ይዘጋጅላችኋል። ያን ደግሞ መጥቼ እወስዳችሁና ትወርሳላችሁ። እናንተ ከኔ ጋራ ትኖራላችሁ፣ እኔም ከእናንተ ጋራ እኖራለሁ። ስለዚህ ባኗኗር አንበላለጥም። እኔ በምኖርበት እናንተ አላችሁ፣ እናንተ በምትኖሩበት እኔ እኖራለሁ። ስለዚህ አሁን በተሰራው ስርዓት መሰረት ወደ አባቴ ሄድኩ እንጂ ከእናንተ የምለይ አይደለሁም። ምንጊዜም ከእናንተ ጋር ነኝ። ብቻ ግን እመኑብኝ፣ ከእናንተ ጋር እንድኖር፣ ድንጋጤያችሁን እንዳስወግድ፣ ችግራችሁን እንዳስወግድ፣ በሕይወታችሁ ሁሉ እንድመራችሁ እመኑብኝ። በአባቴ እመኑ፣ በእኔም እመኑ። በእኔ ካመናችሁ፣ በአባቴ ካመናችሁ ብዙ ማደሪያ ብዙ ማረፊያ አለ። በዚህ ዓለም ያለው ነገር አያስጨንቃችሁ፣ አያስደንቃችሁ፣ ብዙ ማረፊያ አለ ብሎ ይናገራል ማለት ነው። ስለዚህ በዚህ ዓለም ያለ ብዙ የሚደነግጥ ብዙ የሚፈራ ብዙ የሚሸበር ብዙዎቹ ባለመውለዳቸው ዛሬ በጉልበታችን ሰራን ኖርን፣ ነገ በምናረጅበት ጊዜ በምንደክምበት ጊዜ ማን ይጦረናል? ማን ይጠውረናል? ገንዘባችን ማን ይወርሳል? እኛ ወደዚህ ዓለም የመጣ ነው ለከንቱ ነው። ደክመን ቀርተናል። ገንዘባችን ራሱ ወራሽ የለንም፣ በከንቱ ነው የደከምነው ብለው የሚፈሩ የሚደነግጡ ሰዎች አሉ። አንዳንዶቹ ደግሞ የሰይጣን ፍላጎት ስቧቸው ሳይወዱ ኃጢአትን እየሰሩ ሳይወዱ በክፋት እየኖሩ ነገ ከነገ በኋላ ሕይወታችን ከዚህ ዓለም ሲቋረጥና ሲቆረጥ የት ነው የምንገባው? ወዴት ነው የምንሄደው? ምን ማረፊያ አለን? ምን መኖሪያ አለን? ምን ስራ አለን? ምን መልካም ነገር አለን? እያሉ አእምሯቸውን እያስጨነቁ እየተጨነቁ የሚኖሩ በርካታ ሰዎች እንዳይወጡ ያ ክፉ መንፈስ ከዚህ ሕይወት አላስወጣቸው ብሎ ተረጋግተው እንዳይኖሩ ደግሞ የሰሩት ስራ እየረበሻቸው አእምሯቸውን እየወቀሳቸው ሲደነግጡ ሲፈሩ የሚኖሩ ሰዎች ስላሉ አትደንግጡ። ነገር ግን በአባቴ እመኑ፣ በእኔም እመኑ። በነገራችን ላይ የሰው ልጅ እየተሳሳተ ኃጢአት እየሰራ መደንገጡ፣ መርበትበቱ፣ ማዘኑ፣ መቆዘሙ፣ ማልቀሱ አይጠቅመውም። ምናልባት ልቅሶው ወደ ንስሐ ሊያመጣው ይችላል። የሚጠቅመው ግን
ይሄ ስራ መጥፎ መሆኑን አውቆ ይሄ ስራ ክፉ መሆኑን አውቆ ንስሐ ገብቶ ከዚያ ተላቆ በአባቱ በእግዚአብሔር ቤት ብዙ ማረፊያ ብዙ ማደሪያ እንዳለ በንስሐ የምኖር ሰው በንስሐ የምንረከበው ብዙ የምናርፍበት ራሳችን የምናሳርፍበት ህሊናችን የምናጽናናበት ነፃ የምንወጣበት ብዙ ማደሪያና ብዙ ማረፊያ እንዳለ አውቆ ንስሐ መግባት ያስፈልጋል። ዛሬ ዓለም በብዙ መንገድ ተጨንቆ ማረፊያ አጥቶ ዓለም አልቀበለው ብላ በዓለም እየተንገላቱ ያሉ በየእስር ቤቱ በየበረሃው በየጫካው በየወንዙ እየተቸገሩ ያሉ የሚደርስላቸው ያጣ የሚፈሩ የሚደነግጡ ነገ እንሞታለን ዛሬ እንሞታለን እያሉ ሞታቸውን የሚጠባበቁ ተስፋ የቆረጡ በጨለመ ቁጥር ሊገሉን ነው እያሉ የሚፈሩ የሚጨነቁ በርካታ ሰዎች አሉ። ግን በእግዚአብሔር አነጋገር መሰረት እንዳይደነግጡ እንዳይፈሩ ታዘዋል። በዚህ ምድር ያለው ሕይወታቸው እንኳ ቢቋረጥ በዚህ ምድር ያለው ማንነታቸው እንኳ ቢቋረጥ በስጋ ቢሞቱ በስጋ ባይመቻቸው ዓለም በዚህ ዓለም እንዲኖሩ ባይፈቅድላቸው ቢራቡ ቢጠሙ ቢታሰሩ ማይበል ሞገድ ቢበላቸው አውሬ ቢበላቸው ሰዎች እንደ ዕቃ ቢሸጧቸው ቢለውጧቸው እንኳ በአምላካቸው በፈጣሪያቸው በእግዚአብሔር ተስፋ ሳይቆርጡ ያመጣቸው እሱ መልሶ ይወስዳቸዋልና ያዘጋጀላቸው አገር አለና ያዘጋጀላቸው ቦታ አለና ዓለም ባይመቻቸው በትዳር ያሉ ባለትዳር የካዳቸው በብዙ መንገድ የተጎዱ ሰውን ቀርበው በሰው በኩል የተጠቁ ሰዎች የገፏቸው ያሳዘኗቸው የደከሙበትን የቀሟቸው ማንነታቸውን ሞራላቸውን የሰበሯቸው ሁሉ ከዚያ የተሻለ ዓለም ማረፊያ ማሳረፊያ እግዚአብሔር እንዳለ አውቀው ሳይደነግጡ እንዲኖሩ ታዘዋል። ይህን ካለ በኋላ እኔ ሄዳለሁ ነው ያለው። የሚሄደው የኛን ቤት ለማዘጋጀት ነው። የሚሄደው የኛን ቦታ ለማመቻቸት ነው። ቦታ አዘጋጅላቸዋለሁ። ምን አይነት ቦታ? የእግዚአብሔር መንግስት በዚህ ዓለም ባለስልጣን የማይወሰድ የማይጠፋ ቋሚ የሆነ ለዘላለም የምንኖርበት የማያረጅ የማይለወጥ ባለስልጣን በመጣ ቁጥር በአዋጅ የማይወሰድ አንድ ጊዜ ካገኘነው በኋላ የማናጠው ከንጉሱ ከእግዚአብሔር ጋር የምንኖርበት ሕይወትነት ያለው ቦታ ቅድስና ያለው ቦታ በሕይወት የሚያኖር ቦታ ከሔዋን ጋር ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋር የሚያኖር ቦታ ይልቁንም ከሕያው ከእግዚአብሔር ጋር የሚያኖር ቦታ ተዘጋጅቶላቸዋል። ስለዚህ በዚህ ምድር ርስቱ ጉልቱ ሽልማቱ ሀብቱ ንብረቱ ስልጣኑ ሕይወቱ አካላችሁ እንኳ ቢወሰድ ሌላ ቦታ አላችሁ። አካላችሁን ሰብስቦ የሚይዝ በክብር እንድትኖሩ የሚያደርግ ከኔ ጋር የሚያኖራችሁ ሌላ ቦታ አለ። እሱን ደግሞ የማዘጋጀው እኔ ነኝና በእኔ እመኑ። አባቴ ነውና በአባቴ እመኑ። በእኔና በአባቴ የተዘጋጀ ቦታ አለ። ብዙ ማረፊያ ብዙ ማደሪያ አለ። በእኔና በአባቴ እመኑና ወደዚያ ማረፊያ ወደዚያ ማደሪያ ኑ። እኔ ቦታ አዘጋጅላችኋለሁ፣ እመጣለሁ፣ እወስዳችኋለሁ፣ ከኔ ጋራ ትኖራላችሁ ነው። አንድ ሰው አትደንግጡ ሲል ከኔ ጋራ ትኖራላችሁ አይለንም። ያልፋል ብሎ ነው የሚናገረው። ይሄ መከራ ያልፋል፣ ይሄ ችግር ያልፋል፣ ይሄ ራብ ያልፋል፣ ይሄ ጦርነት ያልፋል፣ ይሄ ጭንቀት ያልፋል ብሎ ተስፋ ሊሰጠን ይችላል። እግዚአብሔር ግን አትደንግጡ ሲል በአባቴ ቤት ብዙ ማረፊያ አለ፣ ከኔ ጋራ ትኖራላችሁ፣ ቦታ ላዘጋጅላችሁ እየሄድኩ ነው እያለን ነው። በዚህ ምድር ያጣነውን ቤት፣ በዚህ ምድር ያጣነውን ቦታ፣ በዚህ ምድር ያጣነውን ሕይወት፣ በዚህ ምድር ያጣነውን ሰላም፣ በዚህ ምድር ያጣነውን መረጋጋት፣ በዚህ ምድር ያጣነውን መከበር በእግዚአብሔር ዘንድ እናገኘዋለንና በዚያ መንገድ እንድንረዳው መድኃኔዓለም ክርስቶስ ይነግረናል። እና እኔ እሄዳለሁ ቦታ አዘጋጅላችኋለሁ ከኔ ጋራ ትኖራላችሁ ካለ በኋላ የሚገርሙ ሐሳቦችን አስቀምጧል። አንሰ አውር አባብ አንሰ አውር እኔ እሄዳለሁ ወይ ታምሩ አባውር የሚሄድበትን ግን አታውቁም አለ። አንሰ አሃውር እኔ እሄዳለሁ ወይ ታምሩ ወአንትሙ ይታምሩ አባውር እናንተ ግን የሚሄድበትን አታውቁም።
ወፍኖት ወሰታምሩ አለ። መንገዱን ግን ታውቃላችሁ። የሚገርም ሐሳብ ነው ይሄ። በደንብ እንዲረዱ ስለፈለገ እንዲገባቸው ስለፈለገ የሚሄድበትን አታውቁም፣ መንገዱን ግን ታውቃላችሁ አላቸው። በዚህ መካከል ነበረ ሐዋርያው ቅዱስ ቶማስ እንዲህ ብሎ የጠየቀው፣ መንገዱን የምትሄድበትን ሳናውቅ አገሩን ሳናውቅ እንዴት መንገዱን ልናውቅ እንችላለን? አንድ ሰው የሚሄድበትን አገር ካወቀ ብቻ ነው መንገዱን ሊያውቅ ሊጠይቅ የሚችለው። የት ብለን ጠይቀን ነው መንገዱን ልናውቀው የምንችለው? የምትሄድበትን ሳናውቅ መንገዱን እንዴት ልናውቅ እንችላለን? ይህ አነጋገር ይህ ምስጢር ምንድን ነው ብሎ ሲጠይቅ አነ ውእቱ ፍኖተ ጽድቅ ወሕይወት፣ የጽድቅና የሕይወት መንገድ እኔ ነኝ። እስመ አልቦ ዘይመጽእ ኀበ አብ ዘእንበለ እንተ አብየ፣ በእኔ በኩል ካልሆነ ወደ አብ የሚመጣ የለም። የጽድቅና የሕይወት መንገድ እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ስለዚህ መንገዱ እኔ ነኝ። ወደዚያ ወደ ሕይወት ሀገር የምትገቡበት መንገድ፣ የምትሄዱበት መንገድ፣ ያን የሕይወት ሀገር የምታገኙበት መንገድ፣ ወደዚያ የምትደርሱበት መንገድ የእውነትና የጽድቅ መንገድ እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚሄድ የለም። ወደ እግዚአብሔር የሚደርስ የለም። ወደዚህ ሀገር የሚደርስ የለም። ስለዚህ በእኔ እመኑ፣ በእግዚአብሔር እመኑ አለ። ይሄ የሚገርም ነው፣ እውነት ነው። የእግዚአብሔርን አኗኗሩን ባህሪውን ማንም ሰው ሊያውቅ አይችልም። ለዚያ ነው አንሰ አውሩ አንትሙሰ ኢታውሩ አባውር፣ እኔ እሄዳለሁ እናንተ ግን የምሄድበትን አታውቁም ማለት ትክክል ነው። በአብና በወልድ ያለውን ህብረት፣ አንድነት፣ ህልውና፣ ክብር፣ ስልጣን ማንም ሰው ሊያውቅ ሊረዳ አይችልም በማመን ካልሆነ በቀር። ስለዚህ የሰው ልጅ ማወቅ ሳይሆን የሚጠበቅበት ማመን ነው። ልወቅ ቢል የእግዚአብሔርን አኗኗር፣ የእግዚአብሔርን ስልጣን፣ የእግዚአብሔርን ክብር፣ የእግዚአብሔርን ህልውና፣ የእግዚአብሔርን ምሉዕነት፣ ረቂቅነት፣ ጥበብ፣ እውቀት ማንም ሰው መላ ዘመኑን ይደክማል፣ ህይወቱን በሞት ያጠናቅቃል እንጂ እግዚአብሔርን አጥንቶ አይደርስበትም። አይደለም እግዚአብሔርን ይቅርና እግዚአብሔር የፈጠረውን ስነ ፍጥረት እንኳ የሰው ልጅ አጥንቶ ሊደርስበት አልቻለም፣ ሊደርስበትም አይችልም። ለምን? ረቂቅ ስለሆነ። ስለዚህ መንገዱን ታውቃላችሁ፣ አገሩን ግን አታውቁም የሚሄድበትን አለ። አገሩ ራሱ ነው፣ መንገዱም ራሱ ነው። እኔ የህይወት መንገድ ነኝ፣ የጽድቅና የህይወት መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ የሚሄድ የለም ማለት እኔን የአብ የባህሪ ልጅ ነው ያላለ፣ እኔን ተወላዲ ከአብ አካል ዘማካል ባህሪ ዘምባህሪ እየተወለደ ነው ያላለ፣ አብን አምላክ እንዳለ ሁሉ እኔንም አምላክ ነው ያላለ፣ አብን ህይወት እንዳለ ሁሉ እኔንም ህይወት ነው ያላለ፣ አብን ፈጣሪ እንዳለ ሁሉ እኔንም ፈጣሪ ነው ያላለ፣ የአብ ስልጣን የኔ ስልጣን መሆኑን ያላወቀ ያልተረዳ፣ አማላጅ ነው የሚለኝ፣ ፍጡር ነው የሚለኝ፣ የጸጋ አምላክ ነው የሚለኝ፣ ከነቢያት እንዳንዱ ነው የሚለኝ ሁሉ ወደ አብ መድረስ አይችልም። እኔን ልጁን የባህሪ አምላክ ሳይል አባቴን የባህሪ አምላክ ማለት አይችልም። አባቴ ራሱ እኔን የጸጋ አምላክ የሚለውን አይቀበለውም። አይደለውም፣ የባህሪ አምላክ ነኝ፣ የባህሪ ልጁ ነኝ። የአባቴ ስልጣን የኔ ነው፣ የኔ ስልጣን የአባቴ ነው። የአብ ስልጣን የኔ ነው፣ የኔ ስልጣን ደግሞ የአብ ነው። የአብ ገንዘብ የኔ ነው፣ የኔ ገንዘብ ደግሞ የአብ ገንዘብ ነው። ስለዚህ በእኔ በኩል ካልሆነ ወደ አብ የሚሄድ የለም። እኔ አብነት ካልሆንኩት፣ በእኔ ካላመነ፣ የኔን ስጋ ካልበላ፣ የኔን ደም ካልጠጣ፣ በእኔ ስም ካልተጠመቀ፣ የኔን ሕይወትነት ቤዛነት ካልተረዳ ካላወቀ ወደ አብ የሚሄድ የለም። ስለዚህ ይህንን ማወቅ ይኖርባቸዋል ብሎ መንገዱን በአግባቡ እንዲያውቁና እንዲረዱ መድኃኔዓለም ክርስቶስ ነገራቸው።
አባቴን አላያችሁትም፣ አሁን ግን አይታችሁታል፣ አውቃችሁታል አለ። ያን ካለ በኋላ ፊልጶስ የተባለ ሐዋርያ ደግሞ አሬና ውላ ወያክለነ ያለ እንደገና አብን አሳየንና ይበቃናል አለው። የሚገርም ነው። መጠነ ዝመዋይል አሎኩ ምስሌክሙ ኢያእመርከኒኑ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አላወከኝምን? ዘርየ ኪያየ ወላብ እኔን ያየ አብን አየ። እኔን ማየት አብን ማየት ነው። እኔ የአብ የባሕሪ ልጁ ነኝ። እኔ የአብ መገለጫ ነኝ። እኔ አብን ልገልጠው መጥቻለሁ። እኔ ገላጩ ነኝ። የተሰወረውን ለመግለጽ አንድነትን ሶስትነትን ለመግለጽ የመጣው ነኝ። ስለዚህ አብን ማየት አይጠበቅብም። እኔን ማየት አብን ማየት ነው። አብን በእኔ አይተዋል። ለምን? እኔና አብ አንድ ነኝ፣ አንድ ነን። አብ በእኔ ህልውና ይኖራል፣ እኔም በአብ ህልውና እኖራለን። አብ በእኔ አለ፣ እኔም በአብ አለው። እኔና አብ አንድ ነን፣ በህልውና በተዋሂዶ እንኖራለን። ስለዚህ እኔን ማየት አብን ማየት ነው ብሎ መድኃኔ ዓለም ክርስቶስ ያን ይነግራቸዋል። እንዲህ ካለ በኋላ ዘያፈቅረኒ ይቀብ ቃልየ ወያፈቅሮ አቡየ፣ የሚወደኝ ቃሌን ይጠብቅ አለ። የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴ ይወደዋል። ዘያፈቅረኒ ይቀብ ትእዛዝየ፣ የሚወደኝ ትእዛዜን ይጠብቅ፣ አባቴ ይወደዋል። እኔን የሚወድ ከኔ በላይ እኔ የምሰራውን ስራ ይሰራል፣ ከዚያም በላይ ይሰራል ብሎ ይናገራል። እኔ ትእዛዜን የሚጠብቅ የሚወደኝ ትእዛዜን የሚጠብቅ እሱ የኔ አገልጋይ ይሆናል። እኔና አባቴ እንመጣለን፣ ማደሪያ እናደርገዋለን፣ በሱ እናድራለን፣ እንዋሃደዋለን። እመኑ አነ በአብ ወአብየ፣ እኔ በአብ አብ ደግሞ በእኔ እንዳለ፣ እኔ በአብ ህልው እንደሆንኩ እንደምኖር አብ ደግሞ በእኔ እንደሚኖር እመኑ፣ እወቁ፣ ተረዱ፣ ተገንዘቡ ብሎ የአባቱንና የእሱን ህብረት፣ አንድነት፣ ተዋሂዶ፣ ስልጣን፣ ምላት፣ ክብር፣ እሪን አንድነት ኢየሱስ ክርስቶስ ይናገር ነበረ። አትደንግጡ ካለ በኋላ እንዴት መኖር እንዳለባቸው፣ እንዴት መመራት እንዳለባቸው፣ እንዴት ማመን እንዳለባቸው፣ እንዴት ማወቅ እንዳለባቸው አስረግጦ ነግሯቸዋል። በዚህ የወንጌል ክፍል ያልተዘረዘረና ያልተነገረ ነገር የለም። እንዲህ አለ። ወባይቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስምየ ውእቱ ይምሄረክሙ ኩሎ ወያዜክረክሙ ኩሎ። ነገር ግን አብ በስሜ የሚልከው ጰራቅሊጦስ የጽድቅ መንፈስ ጰራቅሊጦስ እሱ ይመጣል፣ ሁሉንም ያስረዳቸዋል፣ ሁሉንም ያስተምራቸዋል። የሟች ልጅ ትሆኑ ዘንድ አልተዋችሁም፣ ሰላሜን እተውላችኋለሁ። የጽድቅ መንፈስ ጰራቅሊጦስ ይመጣል፣ ከእናንተ ጋር ይኖራል፣ ያድርባቸዋል። ዓለም ግን አላየውም አያውቀውም ብሎ መድኃኔ ዓለም ክርስቶስ ምእመናን እንዴት መኖር እንዳለባቸው አስረድቷል ማለት ነው። አሁን እዚህ ወንጌል ላይ እንግዲህ የምናየው አንደኛ መደንገጥ እንደሌለብን፣ ሁለተኛ በእግዚአብሔርና በልጁ ማመን እንዳለብን፣ ሶስተኛ በዚህ ዓለም ያለው ሕይወታችን ባይስተካከል፣ በዚህ ዓለም ያለው ቤታችን ባይሰራ፣ በዚህ ዓለም ቤት እንኳ ባንሰራ፣ ትዳር ባይኖረን እግዚአብሔር ለኛ ቋሚ የሆነ ዘላለማዊ ቤት ያዘጋጀ መሆኑን፣ በዚህ ዓለም ያሉ ባለስልጣናት ከፊታቸው ባያደርሱን፣ መልካቸውን ባናይ፣ ፍርድ ቢያጎሉብን፣ ቢያደሉብን፣ ርስታችን፣ ንብረታችን፣ ሀብታችን ቢቀሙን እንኳ የማያዳለው ትክክለኛው አባታችን፣ ዘላለማዊው አባታችን፣ የፍቅር አባታችን መድኃኔ ዓለም ክርስቶስ ቤት አዘጋጅቶ እሱ በሚኖርበት ሊያኖረን እንደወደደ መረዳት ያስፈልጋል። ከኔ ጋራ ትኖራላችሁ፣ የትኛውም ባለስልጣን ትገብራላችሁ፣ አስተዋጽኦ ታወጣላችሁ፣ ትገዛላችሁ፣ ለሕጉ ትታዘዛላችሁ፣ ትገዛላችሁ ይላል እንጂ በቤተ መንግስቴ ከኔ ጋራ ትኖራላችሁ የሚልና
ብሎ የማወቅ ባለስልጣን የለም። እግዚአብሔር ግን ቸር ነው፣ የፍቅር አባት ነው። ራሱ እግዚአብሔር ፍቅር ነው የሚባለው የራሱን የባህሪ ጸጋ ስጦታ፣ የባህሪ ክብር፣ የባህሪ ሕይወት፣ የባህሪ ዕውቀት ለኛ የጸጋ አድርጎ ሰጥቶናል። የባህሪ ቅድስና እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ፣ እኔ ሕያው ነኝና እናንተ ሕያዋን ሁኑ፣ እኔ በምኖርበት ትኖራላችሁ፣ እንዲያውም እናንተ በምትኖርበት እኔም እኖራለሁ፣ አባቴ በእኔ እንዳለ እኔም በአባቴ እንዳለው እናንተም በእኔ ትኖራላችሁ ብሎ የቸርነቱ ብዛት የአባቱንና የእሱን አንድነት ህላዌ አኗኗር ከጠቀሰ በኋላ ወደዚያ አኗኗር፣ ወደዚያ ህብረት፣ ወደዚያ ክብር፣ ወደዚያ ልልና እኛ ራሱ እንደምንገባ እንደምንኖር በአዝማነ ሥላሴ እግዚአብሔር በሚኖርበት ዓለም በማይቋረጥ ዓለም እንደምንኖር ቋሚ በሆነው ከተማው ቋሚ በሆነው መንግስቱ ለዘላለም እንደምንኖር መድኃኔ ዓለም ክርስቶስ በወንጌል ነግሮናል ማለት ነው። ስለዚህ እኛ ምድራዊ ተስፋ ብቻ ሳይሆን ሰማያዊ ተስፋ ያለን፣ ቋሚ የሆነ አባት ያለን፣ ቋሚ የሆነ አገር ያለን፣ ዓለም ያለን፣ ዋጋ የተዘጋጀልን፣ ከሞት በኋላ ሕይወት የተሰራልን ታላቅ ሰዎች ስለሆን ዓለም በሚያመጣው ማደናገሪያ ሳንደናገር፣ ዓለም በሚያመጣው ፈተና ድል ሳንነሳ፣ የዓለምን ፈተና ድል አድርገን በአባቱና በልጁ አምነን ድንጋጼያችንና ፍርሃታችን አስወግደን የሚበልጠውን መርጠን ሰማያዊ መንግስቱን ናፍቀን ከሱ ጋር ለመኖር ተዘጋጅተን ስራ መስራት ይኖርብናል። ለዚያም መዘጋጀት ያስፈልጋል። አረገ ውስተ አርያም ፄው ከፄዋ እንትኑም ምስባኩም ያን ነው የሚለው። አረገ ውስተ አርያም ፄው ከፄዋ ምርኮን ማርከ ወደ ሰማይ ወጣህ። የተማረክነው እኛ ነን። መጀመሪያ ዲያብሎስ ማርኮ ከገነት ወደ ሲኦል፣ ከክብር ወደ አሳር፣ ከሕይወት ወደ ሞት፣ ከክብር ወደ ጉስቁልና፣ ከጌትነት ወደ ባርነት ወስዶን ስለነበረ፣ ከብርሃን ወደ ጨለማ ወስዶን ስለነበረ አሁን ደግሞ ሁለተኛው አባታችን ዘላለማዊው አባታችን መድኃኔ ዓለም ክርስቶስ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከጉስቁልና ወደ ክብር፣ ወደ ዘላለም ሕይወት ወሰደን ማለት ነው። አረገ ውስተ አርያም ፄው ከፄዋ ምርኮን ማርከ ወደ ሰማይ ወጣህ። ምርኮዎቹ እኛ ነን። ተማራኪው ዲያብሎስ ነው። ማራኪው መድኃኔ ዓለም ክርስቶስ ነው። በመስቀል ጦር ዲያብሎስን ወግቶ ድል አድርጎ ያሰራቸውን ፈቶ በመስቀል ትርክዘው እየቀዘፈ ባሕረ ሲኦልን ቀስፎ አውጥቶ ለአባቱ ምርኮን አስረክቧል። ወውሃብከ ጸጋከ ለእጓለ እመሕያው ደግሞ እስከዚያም ድረስ እንዲጠብቃቸው፣ አብሯቸው እንዲሰራ፣ አብሯቸው እንዲኖር፣ እንዲረዳቸው፣ እንዲያግዛቸው፣ እውነቱን እንዲገልጽላቸው፣ የረሱትን እንዲያሳስባቸው ጸጋከ ጸጋውን ጸጋ መንፈስ ቅዱስን ሀብተ መንፈስ ቅዱስን ሕይወተ መንፈስ ቅዱስን መድኃኔ ዓለም ክርስቶስ ለልጆቹ ለወገኖቹ ለምእመናን ሰጥቷል። ስለዚህ እግዚአብሔር ለኛ ያልሰጠው ነገር የለም፣ ለኛ ያላመቻቸው ነገር የለም። ስጋውን ሰጥቶናል፣ ደሙን ሰጥቶናል፣ ሕይወቱን ሰጥቶናል፣ ሀብተ መንፈስ ቅዱስን ሰጥቶናል። ያም ሆኖ ደግሞ ከኛ መካከል ያሉ ሰዎች እንዲጠብቁን ሐዋርያትን፣ ሰባርዲትን፣ ሊቃውንትን፣ ሰማዕታትን፣ ጻርቃንን፣ ንጹሐን ምእመናንን፣ ጳጳሳትን፣ ሊቃነ ጳጳሳትን፣ ቀሳውስትን፣ ዲያቆናትን እያስነሳ ወደዚያች ሀገር እንዲመሩን፣ ወደዚያች ሀገር እንዲያደርሱን፣ የላይኛውን ሀገር እንዲያሳዩን፣ ከሱ ጋር እንዲያስተዋውቁን መድኃኔ ዓለም ክርስቶስ በብዙ መንገዶችን አመቻችቶልናል። ስለዚህ ይህንን አውቀን ይህን ተረድተን ሳንደነግጥ ሳንፈራ ታማኝ አባት ታማኝ አምላክ ሁሉን ነገር ማድረግ የሚችል ሕይወትን መስጠት የሚችል አምላክ እንዳለን አውቀን ፍርሃታችን ድንጋጤያችን አስወግደን በሕይወት እንድንኖር እሱን አምነን እንድንኖር አምላካችን እግዚአብሔር ይርዳን። ኢይደንግጽክሙ ልብክሙ ልቡናችሁ አይደንግጥባችሁ ተብለናልና ሳንደነግጥ እሱን አምነን እንድንኖር
እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።